የልደታ ማርያም እናቴ እናቴ እንደምን አደራችሁ እንደምን ቆያችሁን? እግዚአብሔር የተመሰገነውን ዛሬ ሰኔ 8 ቀን ነው የምንገኘው። ደብረ ገሊላ ልደታ ማርያም ትባላለች። ይህ ቦታ ከ49-15 ደቂቃ ያስከዳል። ቀስ ብሎ ለሚሄድ ማለት ነው። ነገር ግን የእግዚአብሔር ድንቅ ስራ በራሱ ጊዜ እግዚአብሔር ያዘጋጀው ቦታ ከድንጋይ ውስጥ እንደምታዩት ጸበሉ ራሱ ማንኛውም ስጋ ለበሰ ሁሉ ይሄንን ቦታ መጥቶ እንድድኑ ይሄንን እንድታሳልፉ እግዚአብሔር እናሳስባችኋለን። የሰው ልጅ ለምን በስኳር በሽታ ለምን ደም ግፊት ይሞታል? ለምን ተራይ በሽታ ይሞታል? ለሰው የማይቻል ለእግዚአብሔር ይቻላል። እግዚአብሔር በራሱ ጊዜ በመጥምቁ ዮሐንስ ተጠምቆ አስተምሮናል። ይሄንን ከላይ የተሰጠን ጸጋ እኔና እናንተ ደግሞ ይሄንን መጠቀም አለብን። ሰው ከሞተ በኋላ ንስሐ መግባት የማይችል ሰው አልጋ ቁራኛ ከሆነ በኋላ የገዛ ዘመዱ ይወጣል። በቆማችን ሳልልበት ጊዜ እንድትድኑ ይሄንን እናስተላልፈዋለን። ከ49 ወደ ታች ቁልቁል ስንመጣ 15 ደቂቃ ቀስ ብሎ ለሚሄደው እንደዚህ ይገኛል። በጣም ለሚሄደው 10 ደቂቃ ይፈጀው። ይሄንን ቦታ እንደምታዩት ማዶው ወዲህ ማዶ ብታዩት ይሄ ዳግማይ ኢየሩሳሌም ገሊላ ልደታ ማርያም ተብላ ትጠራለች። እግዚአብሔር አምናችሁ ብትጠመቁ መተን ብንጠመቁ ብንጠመቅ ሁላችንም ለሰው የማይቻል ለእግዚአብሔር ይቻላል። ይህንን ባላችሁበት ቦታ ላይ ማንኛውም ሰው ስጋ ለበሰ ሁሉ ተዋሕዶ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን ማንኛውም ስጋ ለበሰ ሁሉ መጥቶ የመዳን መንገድ እንዳይ ገብርላችንም ይርዳን። ይህን ይመስላል። በርቱ። ይህን ሼር አድርጉ፣ ለሁሉም አስተላልፉ። ገብርላችንም ምሕረቱን ያውርድልን። iddoo jirtanutti hundumti keessanuu raajii waaqayyoo kan hubadhaatoo akka fayyadanu kana geggeessatoo fayyoo akka argattanu fayyaarraa akkuma jedhaman Phaawulos yeroo hundumaa naannoo fayyaa waaqayyoo filatee waan lafa nuu kaa'e koota fayyaa akkuma agartu kana burqaa waaqayyoon nuu kenne kana dhangala'aa waaqayyoon nuu kenne kana namni baay'een sukkaara bashitaa damgiffiitti dhoggaarraa kulaalitti kan namni hin dandeenye waaqayyoon hin danda'a. ሰው የማይችለው እግዚአብሔር ይችላል። ስለዚህ እንድትድኑ ይሄንን መልእክታችንን እናስተላልፋለን። መልካም ቀን። ነይ ከልጅሽ ጋር ሁሌም በሕይወቴ የልደታ ማርያም እናቴ እናቴ ነይ ከልጅሽ ጋር